በሂማሊያ ተራሮች መካከል በደመና የተሸፈነ እንደ ተረት የሚመስል አንድ የቅንጦት ቤተ መንግስት ነበር። በውስጡ የሚኖሩትም የኔፓል ንጉስ ብሬንድራ፣ ንግስት አሸዋሪያና መላው የንጉሳዊ ቤተሰብ ነበሩ። በዚህ ቤተ መንግስት ውስጥ መድረስ እንኳን ቀርቶ ማንም ሰው በቀላሉ ሊቀርቡ አይችልም ነበር። በየአቅጣጫው የሰለጠኑ የንጉሳዊ ጥበቃ ኃይሎች፣ ዘመናዊ የደህንነት ስርዓቶችና በጥብቅ የሚጠበቁ በሮች ነበሩ። ብዙዎቹ ይህን ቤተ መንግስት በዓለም ላይ ከሚጠበቁ ስፍራዎች አንዱ ነው ብለው ያምኑም ነበር። በ2001 ግን አንድ ምሽት ላይ ይህን ሁሉ ደህንነት በጥቂት ደቂቃዎች ውስጥ ዋጋ አጣ። የጥይት ድምፅ ቤተ መንግስት ውስጥ አስተጋባ። ከዚያም የዓለምን ታሪክ የሚቀይር አንድ አስደንጋጭ ክስተትን ተከሰተ። እንዴት ይህን ያህል በጥብቅ የሚጠበቅ ቤተ መንግስት ውስጥ እንዲህ ያለ አሳዛኝ ጭፍጨፋ ሊፈጸም ቻለ? ማን ነበር ከዚህ ጀርባ? እውነቱስ ምንድን ነው? በዛሬው በሎራ ቲዩባችን ደግሞ ወደ ኔፓል ተጉዘን ስለ አንድ ቤተ መንግስት አስፈሪ፣ ሚስጥራዊና እስከ ዛሬ ድረስ ክርክር የሚያስነሳውን የኔፓል ንጉስ ብሬንድራና የንጉሳዊ ቤተሰቡን ታሪክ እንመለከታለን። ኔፓል በደቡብ ኤዥያ የምትገኝ ውብና ተራራማ ሀገር ናት። በሰሜን ከቻይናና በሶስቱ አቅጣጫዎች ከህንድ ጋር ትዋሰናለች። ዛሬ ከ30 ሚሊዮን በላይ ህዝብ የሚኖርባት ሲሆን ብዙዎቹ የሂንዱ እምነትን ይከተላሉ። በተጨማሪም ቡድሂዝም፣ የእስልምናና ሌሎች እምነቶችን በሰላም አብረው ይኖራሉ። ኔፓል በዓለም ላይ ልዩ ከሆኑ ሀገራት አንዷ ናት። ምክንያቱም ባንዲራዋ እንደ ሌሎቹ ሀገር 4 ማዕዘን ሳይሆን 2 ተያያዥ 3 ማዕዘኖች ያሏት ብቸኛዋ የዓለም ባንዲራ ናት። በተጨማሪም የዓለም ከፍተኛው ተራራ ኤቨረስትም በዚች ሀገር ይገኛል። በየዓመቱ ከመላው ዓለም የሚመጡ ተራራ ወጪዎችና ቱሪስቶች ትሳባለች። እንዲህ በተፈጥሮ በውበት በባህልና በታሪክ የታወቀችው ኔፓል ለብዙ ዓመታትም በንጉሳዊ ስርዓት ትተዳደር ነበር። በዚያን ዘመንም ህዝቡ በጣም ከሚወዳቸው መሪዎች መካከል አንዱ ንጉስ ብሬንድራ ነበር። ብሬንድራ ቢር በታህሳስ 14 በ1945ም ተወለዱ። የብሬንድራም አባቱ ንጉስ ማሂንድራ ከሞቱ በኋላ የኔፓል ንጉስ ሆኖ ዙፋኑን ተረከበ። ንጉስ ብሬንድራም በኔፓል ታሪክ ውስጥ በጣም ከተወደዱ ነገስታት አንዱ ነበር። ምክንያቱም ከህዝቡ ጋር ቀረቤታ የነበረው፣ ሰላምን የሚያስቀድምና ሀገሪቱን በዘመናዊ መንገድ ለማሻሻል የሚጥር መሪ ነበር። ግን ንጉስ ብሬንድራ ዙፋን በተረከበበት ወቅት ኔፓል ሰላማዊ ሀገር ብቻ አልነበረችም። ህዝቡ የበለጠ ነፃነትን፣ ዴሞክራሲና በመንግስት ውስጥ ድምፁን እንዲሰማ ይፈልግ ነበር። በዚያን ጊዜ ኔፓል ፓንቻያት የሚባል ስርዓት ትተዳደር ነበር። ይህ የፖለቲካ ፓርቲዎች እንዳይሰሩ የሚያደርግና የንጉሱ ስልጣን የሚያጠናክር ስርዓት ነበር። በዚህም ምክንያት በ1990 በመላው ሀገሪቱ ሰላማዊ ሰልፎች፣ ተቃዋሚዎች ተካሄዱ። በዚህም አዲስ ህገ መንግስት ወጣ። የብዙ ፓርቲ ፖለቲካም ተፈቀደ። ነፃ ምርጫም ተጀመረ። የፕሬስ ነፃነት ተከበረ። እናም የንጉሱ ስልጣን በህገ መንግስት ተገደበ። ይህም ለውጥ በኔፓል ታሪክ ወሳኝና መለወጫ ሆኖ ይታወሳል። በዚህ ውሳኔው ግን ሙሉ የቤንድራ ቤተሰቦች ለሁለት ተከፍለው ነበር። ንጉስ ቤንድራም ንግስት አሸዋሪያን አግብቶ 3 ልጅም ወልደው ነበር። ንግስት አሸዋሪያም ኔፓል ውስጥ በጣም ቆንጆ የምትባል ሴት ነበረች። ለንጉስ ቤንድራም ከሚስትነት በተጨማሪ በስራው አጋዡና ደጋፊው ነበረች። የመጀመሪያ ልጃቸው ልዑል ዲፔንድራም የንጉስ ብሬንድራና የንግስት አሸዋሪያ የመጀመሪያ ልጅ ሲሆን ከተወለደበት ቀን ጀምሮ የወደፊቱ የኔፓል ንጉስ ተብሎ ይታወቅ ነበር። እንደ ዙፋን ወራሽ እድገቱም በጥብቅ ስርዓት ውስጥ ነበር። የንጉሳዊ ቤተሰብ ልጅ እንደመሆኑም የኔፓልን ታሪክ፣ ፖለቲካ፣ ወታደራዊ ስልጠናና አመራር ትምህርቶችን ይማር ነበር። በወጣትነቱ ወደ እንግሊዝ ለንደን ሄዶ ትምህርቱን ተምሮ ነበር። ግን በለንደን በነበረው ጊዜ ከኔፓል የተለየ የሆነ የምዕራባዊ አኗኗር፣ ነፃ ማህበረሰብና ዘመናዊ ትምህርትንም አየ። በዚህም የተለያዩ መጠጦችን፣ ሱሶችንም የጀመረው በለንደን ቆይታው ነበር። በዚህም ምክንያት በአመለካከቱ ላይ ትልቅ ተጽዕኖ እንዳሳደረም ይነገራል። ከእጮኛው ከዴቪያኒ ራያና ጋር የተዋወቁት ፍቅርም የጀመሩት በለንደን በነበረው ጊዜ ነበር። ዴቪያና ከኔፓል ታዋቂው የራና ቤተሰብ የመጣ ሴት ነበረች። ልዑሉ በለንደን ቆይታው ከንጉሳዊ ስርዓት ወጥቶ
የነፃነት ጊዜውን እየተጠቀመ በነበረበት ወቅትም እናቱ አሸዋሪያ ግን ወደ ኔፓል ተመልሶ አባቱን እንዲያግዘው በማሰብም ሳይፈልግ ወደ ኔፓልም ተመለሰ። አልጋ ወራሹ ዲፔንድራ በለንደን የነበረው ድብቅ የፍቅር ግንኙነት ይፋ መደረግና ማግባት ይፈልግም ነበር። ወደ ቤተሰቡ ሲመለስ ግን ማግባት እንደሚፈልግ ነገራቸው። በኔፓል የንግስና ስርዓትም አንድ ላይ መታየትም ሆነ መዝናናትና ስላፈቀሩ ብቻ ቤተሰብ ሳይወሰን ማግባት አይቻልም። እንደውም አንድ ንጉስ ሚስት ሲያገባ በኔፓሎች አስተሳሰብ መልኳ፣ የቤተሰብ ደረጃዋ ይጠናል። ኔፓሎች በኮከብ ቆጣሪ አምኑም ስለነበረ ኮከብ ቆጣሪ መጥቶ ስለነጋቸው የተነብይም ነበር። ለዚህም ማሳያ ከ240 ዓመት በፊት ንጉስ ራና ባሃዱሩ የብሬንድራ አባትና የኔፓል ንጉስ ነበሩ። በዛን ጊዜ አንድ ኮከብ ቆጣሪ ማስመጥተው ነበር። ይህ ኮከብ ቆጣሪም በእርጎ ላይ ምራቅ በመጥፋት ጠጣ ቢሎ ንጉስ ራና ግን እንዴት ይሳለቅብኛል በማለት እርጎውን ሲደፋ 10 የእግሮቹ ጣቶቹ ላይ ተደፍተው ነበር። በዚህም ኮከብ ቆጣሪው የመረኩትን እርጎ በመድፋቱ የንግስና 10ኛው ትውልድም በደም አፋሳሽ እልቂት ያልቃሉ ብለውት ነበር። ንጉስ ብሬንድራ 10ኛው ንጉስ ነው። አሁንም ድረስ በኮከብ ቆጣሪ ስለሚያምኑ የልዑል ዲፔንድራን ስለ እጮኛው ሲተነብዩ ዲፔንድራ 35 ዓመት ሲሞላው ብቻ ያግባ፣ አሁን ካገባት ግን በቤተ መንግስቱ ውስጥ እልቂት ይፈጸማል ብለው ተንብየው ነበር። ዲፔንድራ በዛን ጊዜ 29 ዓመቱ ነበር። ዲያቬኒ ምንም እንኳን የተማረች ብትሆን በእነዚህ ምክንያቶች ግን ቤተሰቡ አልተቀበላትም ነበር። እናቱ ንግስት አይሸዋሪያም ዴቪያንን እንደ የወደፊት ንግስትም አልፈለገችም። የቤተሰቧ የፖለቲካና የንጉሳዊ ትስስር ምክንያት እንዳለም ይነገራል። ሁለተኛው ምክንያት ደግሞ የቤተሰብ ክርክርና የዘር ጉዳይ ነበር። ዴቪያና ከራና ቤተሰብ ብትሆንም አንዳንድ የንጉሳዊ ቤተሰብ አባላት ለዙፋኑ ተስማሚ አይደለችም ብለው ያምኑ ነበር። አልጋ ወራሹ ዲፔንድራ ግን ከዚህ ውሳኔ በኋላ ከፍተኛ በሚባል ሁኔታ ሱስ ውስጥ ወደቀ። ከቤተሰቡም ጋር ትልቅ ግጭት ውስጥ ገብቶ የነበረ ሲሆን ከአባቱ ጋር የሥራ ስብሰባ ላይ እንኳን ታይቶ አይታወቅም ነበር። በዚህ ግጭት ውስጥ እያለ እንኳን ዲፔንድራ ከፍቅረኛው ጋር አልተለያዩም ነበር። በኔፓል ንጉሳዊ ቤተሰብ ውስጥ በየወሩ አንድ ጊዜ የሚካሄድ የቤተሰብ ራትም ነበረ። በዚህን ቀን ሁሉም የቤተሰብ አባላት በጠረጴዛ ዙሪያ ተሰብስበው ምግብ ይመገቡ፣ ይወያዩና የቤተሰብ ግንኙነታቸውን ያጠናክሩ ነበር። ሁሌም እንደሚያደርጉት በ2001 ዓመተ ምህረት ጁን 1 ቀን ግን በኔፓል ዋና ከተማ ካንትማንዱ የሚገኘው ናራያንሂቲ ቤተ መንግስት እንደተለመደው ወርሃዊ የንጉሳዊ ቤተሰብ ራት ስብሰባ ለማካሄድ ተዘጋጅተው ነበር። ሁሌም እንደሚያደርጉት በ2001 ዓመተ ምህረት ጁን 1 ቀን ግን በኔፓል ዋና ከተማ ካንትማንዱ የሚገኘው ናራያንሂቲ ቤተ መንግስት እንደተለመደው ወርሃዊ የንጉሳዊ ቤተሰብ ራት ስብሰባ ለማካሄድ ተዘጋጅቶ ነበር። በዚያ ምሽት ንጉስ ብሬንድራ፣ ንግስት አሸዋሪያ፣ ልዑል ዲፔንድራ፣ ወንድሙ ልዑል ኒራጃ፣ እህቱ ልዕልት ሹሪቲና ሌሎች የንጉሳዊ ቤተሰብ አባላት በአንድ ቦታ ተሰብስበው ነበር። መጀመሪያ ሁሉም ነገር እንደተለመደ ይመስል ነበር። ዲፔንድራ ከቤተሰቡ ጋር እየተጫወተ እየተወያየ ነበር። ነገር ግን እንደ ይፋዊ የምርመራ ሪፖርት ወይም የአይን እማኞች እንደተናገሩት ዲፔንድራ ከፍተኛ የሆነ አልኮልና ሱሶችን እየወሰደ ነበረ። ሁኔታውን አይተው ግን መኝታ ቤቱ እንዲተኛ አድርገውትም ነበር። ፍቅረኛው ዲያቪኒም ደውላ መልሶም እንደሚደውልላት ነግሯት ተኝቶም ነበር። ችግሩ ግን ተኝቶ ከተነሳ በኋላ ግን የተመለሰው በሰላም ሳይሆን በእጁ ላይ ወታደራዊ መሳሪያዎችን ይዞ ነበር። መሳሪያን በመያዝ ሁሌ ማታ ማታ እርግቦችን ማደን ይወድ ነበር። በዛን ቀን ግን አብሮት የሚሄደውን ጠባቂ አብሮት እንዳይሄድ ማስጠንቅቆት ወደ ተሰበሰበበት ቤተሰብን በመሄድ በመጀመሪያ ያነጣጠረው በአባቱ በንጉስ ብሬንድራ ላይ ነበር። በተከታታይ ተሰሙት የጥይት ድምጾችም የደስታውን ስብሰባ ወደ አስፈሪ ቅዠትም ቀየሩት። ሰዎች ለመሸሽ ሞከሩ፣ አንዳንዶቹም ለመደበቅ ሞከሩ። ነገር ግን በጥቂት ደቂቃዎች ውስጥ ንጉስ ብሬንድራ፣ ንግስት አሸዋሪያ፣ ወንድሙ፣ እህቱና ሌሎች የንጉሳዊ ቤተሰብ አባላት በጥይት ተመተው ሕይወታቸው አለፈ። በመጨረሻም ዲፔንድራ መሳሪያውን ወደ ራሱ በማዞር ራሱ ላይ ተኩሶም ነበር። ይህ ሁሉ እልቂት የተፈጸመው ግን በ15 ደቂቃ ውስጥ ነበር። የዲፔንድራ ሕይወት ወዲያውም አላለፈም።
በኮማ ውስጥ ሆኖ ለ3 ቀናትም ቆየ። በዚያን ጊዜ በሕጉ መሰረት ወንጀለኛ ተብሎ ስላልተፈረደበትም አባቱ በመሞቱ እሱም ንጉሥ ተብሎ ተሹሞም ነበር። ከ3 ቀናት ከኮማ ውስጥ በኋላ ግን የእርሱም ሕይወትም አለፈ። የንጉሥ ብሬንድራ ወንድምም ጊያኔንድራ ንጉሥ ሆኖ ዙፋኑን ተረከበ። ማንም የማይደፍረው ቤተ መንግስትም በስልጣን ወይም በገንዘብ ሳይሆን በፍቅር ምክንያት በአንድ ምሽት ተዘጋ። ይህ አሳዛኝ ክስተት የ240 ዓመታት የሻህ ንጉሳዊ ስርዓዊ መንግስትም ክብር በእጅጉ አናወጠ። በ10ኛው ግዛት ላይ ሙሉ በሙሉ ትጠፋለህ ያለው የኮከብ ቆጣሪ ትንበያም ደረሰ። የቤተሰቡ አሟሟትም እስካሁን ድረስ አከራካሪ ነው። አንዳንዶቹ ልጃቸው አይደለም ስልጣኑን የተረከቡት ወንድማቸው ነው ሴራውን ያሴሩት ይላሉ። ሌሎቹ ደግሞ ልጃቸውን መስሎ የገባ ሰው ጭምብል ለብሶ ነው እንጂ ልጃቸው ቤተሰቡ ላይ ጨክንም ይላሉ። የዲፔንድራ ስልጣን የተረከበው ንጉሥ ጊያንድራ ስልጣኑ ላይ ብዙም አልቆየም ነበር። በፊትም የወንድማቸውን ስርዓት ስለሚቃወምም አስወግዶ የቀድሞውን ስርዓት መልሶም ነበር። በመላው ኔፓል በሚሊዮኖች የሚቆጠሩ ሰዎች ወደ ጎዳና ወጥተው ዲሞክራሲ እንዲመለስም ጠየቁ። በመጨረሻ ከብዙ እልቂት በኋላ ጊያንድራ በ2006 ስልጣኑን ለፓርላማው መለሰ። ከዚያም በ2008 የኔፓል ሕግ አውጭ ጉባኤ ንጉሳዊ ስርዓቱን በይፋ አስወገደ። ኔፓልም ወደ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ተለወጠች። ንጉሥ ጊያንድራም የንጉስነቱን ስልጣን አጥቶ ከቤተ መንግስቱም ወጣ። ከ240 ዓመት በላይ የቆየው የኔፓል ንጉሳዊ ስርዓት በ2008 ተጠናቀቀ። የዛሬው ቪዲዮአችን ይሄንን ይመስላል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ሁሌም እንደምለው ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁንም ግለጹልን። ቀጣይ እንድንሰራላችሁ የምትፈልጉት ሀገር ወይም ታሪክ ካለ ኮሜንት ሴክሽን ላይ አሳውቁን። እስከዛው ድረስ ሰላም።